እዚህ ጋር የምታዩት ሰው እንደ ድንገት ተነስቶ ከድቦች ጋር የጓደኝነት ስሜት አለኝ ይላል። አንድ ምሽት አላስካ ውስጥ ግን ጓደኞቹ እንዳልሆኑ አሳይቶታል። ታሪኩ የሚጀምረው እንደዚህ ነው። በ1989 ዓ.ም ቲሞቲ ትሬድዋል የተባለ ሰው በቀድሞ ህይወቱ ተስፋ በመቁረጥና በሱስ ሲሰቃይ ነበር። ለዚህ ችግሮቹ ማንም መፍትሄ ሊያገኝለት ስላልቻለ ከከተማ ሸሽቶ ወደ አላስካ በሚገኘው ካታማይ ብሔራዊ ፓርክ ይሄዳል። ፓርኩ ሙሉ በሙሉ በሚያስብል መልኩ ግሪዝሊ ተብሎ በሚጠሩ ድቦች የተሞላ ነው። ቲሞቲ ድቦቹን ሲያያቸው ለየት ያለ የጓደኝነት ኮኔክሽን እንዳለው ይሰማዋል። ራሱን የድቦች ጠባቂ ብሎ በመሰየም ለ13 ዓመት ያክል በየጊዜው ክረምት ላይ እየሄደ በቅርብ ርቀት እየሆነ ይመለከታቸው ጀመረ። ድቦቹም በሚያስገርም ሁኔታ ቢያዩትም እሱን ለማጥቃት አይሞክሩ። ልክ እንደ ጓደኞቹ አድርጎ ስም ሰይሞላቸው የሚያደርጉትን ነገር እየቀረጸ ለትምህርት ቤቶች ለሰዎች ያሳይ ጀመር። ይሄ ተግባሩ የህዝብን ቀልብ እየሳበ መጣ። ዴቪድ ላንተርማን ተብሎ የሚጠራ ሾው ላይ ቀርቦ ቃለ መጠይቅ ተደረገለት። ቲሞቲ ደስተኛ ሆኗል። ጓደኛ የሆነው ከዱር አራዊት ጋር እንደሆነ ረስቶ በፊት የነበረበትን ጨለማ ነፃ መውጣቱን ብቻ እያሰበ ነበር። ተፈጥሮ ግን ህጓን አልቀየረችም። በ2003 ዓመተ ምህረት ቲሞቲና የሴት ጓደኛው ኤሚ ወደ ፓርኩ ሄደው በሰላም ሳምንታትን ቆይተው ወደ ከተማቸው ሊመለሱ ሲሉ የበረራ ትኬታቸው ላይ ችግር ገጠማቸውና ለትንሽ ቀናት እዛው ፓርክ ውስጥ ካምፕ ለማድረግ ተገደዱ። አብዛኞቹ ድቦች ለክረምት እንቅልፍ ወደ ተራራው ወጥተዋል። አካባቢው ጭር ያለና የሚያስፈራ ጸጥታ ሰፍኗል። ቲሞቲና ኤሚ ካምፕ ያደረጉበት ቦታ የቀሩት ድቦች ለክረምት የሚሆናቸውን ስብ ለማከማቸት እየተዘጋጁ ያሉ የተራቡና ቁጡ ድቦች ነበሩ። ቲሞቲ የሚያውቃቸው ድቦች ካይኑ ተሰውረውበታል። በድንኳኑ አቅራቢያ ያሉት ድቦች አዳዲስ ግዙፍና ረሃብተኛ ድቦች ነበሩ። እንደዚያም ቢሆን ግን ቲሞቲ ግድ አልሰጠውም። ቀኑ መሸ። አየሩ ተቀያይሮ ዝናብ ይጥል ጀመር። ቲሞቲና ኤሚ በድንኳናቸው ውስጥ ገብተው ሊተኙ ሲሉ ቲሞቲ የከባድ ኮቴ ድምፅ ይሰማል። ምን እየተፈጠረ እንደሆነ ለማየት ወደ ውጭ ወጥቶ ሳይ በዚያ ጨለማ ውስጥ ኦልድማን ተብሎ የሚጠራ ቆሞ እያፈጠጠበት ነው። ድቡ ቲሞቲን እንደ ጓደኛ ሳይሆን እንደ ምግብ ነበር የተመለከተው። ዘሎ ቲሞቲ ላይ ወጣበትና አንገቱን፣ ደረቱን መንከስ ጀመረ። ቲሞቲ ሲጮህ ኤሚ ከድንኳኑ ወጥታ በድንጋጤ ድቡን ለማባረር ባገኘችው ነገር መታችሁ። ድቡ ግን እንደ ቀልድ ሚለቅ አልነበረም። ቲሞቲን እየጎተተው ወደ ጫካው ይዞት ገባ። ከትንሽ ደቂቃዎች በኋላ የኤሚ ጩኸት ጫካው ላይ አስተጋባ። ይህ ሁሉ ነገር ሲፈጠር የቲሞቲ ካሜራ በርቶ የሌንሱ ክዳን ስላልተከፈተ ድምፁን ብቻ እየቀረጸ ነበር። በማግስቱ ጠዋት የነፍስ አድን ሄሊኮፕተር ሲዞር ለየት ያለ ነገር አይተው ከሄሊኮፕተሩ ወርደው ቲሞቲና ኤሚ ካምፕ ያደርጉበት ቦታ ሲመለከቱት ድንኳናቸው ተቀዳዶ በዙሪያው የሁለቱም አካላት ተበታትኖ ግማሽ አካላቸውን ብቻ አገኙት። የቲሞቲ የድምፅ ቅጂ ስትሰሙት ሊረብሻችሁ ይችላል። አንግዛይቲ ፓኒክ አታክ ካለባችሁ ይህን ድምፅ ባሰሙት ይሻላል። አይኔ ምንም ችግር የለብኝም እሰማዋለሁ ካላችሁ እዚህ ጋር የምታዩትን ጽሑፍ እዚህ ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ።